ያኩ ገባኝ ማለት እንደ ሀሳብ ቤተሰቦቼ ናችሁ፣ እህቶቼ ናችሁ። ገባሽ? የእኔ ህይወት ስላሳሰባችሁ፣ የጽጌ ስላሳሰባችሁ እዚህ ጋር ሀሳብ የሰጣችሁን ያላችሁት እና ሀሳባችሁን አከብራለሁ በጣም። ነገር ግን እኔ ምንድን ያደረጉት ነገር ልክ ዋላብ እንዳለው ነው። አሁን ላይ እየሄድኩበት ያለው ነገር እንደዛ ነው። ምክንያቱም ጽጌን ማጣት አልፈልግም፣ እሱም ደግሞ የልጅ እናት ነች። እሷንም ላጣት አልፈልግም። ምክንያቱም ከምንም በላይ ሴት ልጅ ነች። ሴት ልጅ ሆና በድፍረት ወጥታ ከአንተ አርግዣለሁ ካለችኝ በመጀመሪያ ደረጃ ለ0.5 ነው የምላችሁ። ምንም ነገር ከ105% አልጠረጠርም። ምክንያቱም ቤተሰብ አለ ምን አለና ይህን ሁሉ ነገር አልፋ ሴት ልጅ ሆና መታ እርጉዞኛ ሚዛኝ ነገር ሳይፈጠር ማተርግዝና ሳይፈጠር ነው የምላችሁ። ሁለተኛ ነገር ደግሞ እንደ ሰው የሚያሳስበው አንድ እዚህ ጋር ብዙ ቤተሰብ አለኝ፣ ብዙ ተከታይ አለኝ እና የልጅ እናት ነኝ ያለችን ሴት ዞር ወይ ብሎ መግፋት አንድ ለሰው ብቻ ሳይሆን አንድ ለሚከተለኝም ሰው፣ ሁለተኛ ደግሞ ለራሴ እንኳን እንደ ባህሪ እንደዚህ አይነት ባህሪ ስለሌለኝ ያን ነገር አክሰፕት አድርጌ ነው የተቀበልኳት መጀመሪያ ግን ሀሳቡ ሲመጣ። ስለዚህ ያለው ነገር ጊዜ የሚፈታውን ነገር ጊዜ ይፈተዋል። ነገር ግን ደግሞ አሁን ላይ በዚህ ሁኔታ ላይ ያለች እኔ ቅድም እየነገርኳቸው ነበር። ሆስፒታሉን እንደዛ ስል ጽጌ ካልመጣች ስል ኤፍሱን አጠገቢ ምናምን ማስታውሰው ነገር አልነበረም። ግን አጠገቢ ሆና እንደዛ ማለት ራሱ ልክ አይደለም እያልኳቸው ነበር። በኖርማል ጭንቅላቴ ቢሆን እዚህ ላይ ያለች በዛ ልክ ካያችሁ ዲስርስፔክት አላደርጋትም። ኤፍሱን ጽጌ አጠገቢ እንኳን ሆነ ሁለቱንም ለማግባባት እንጂ የሚሞክረው አንዳቸውን ዝቅ አንዳቸውን ከፍ አላደርግም። ያንም አደርገው ያው ይሄን ነው ስለሆነ መ ስለዚህ አሁን ላይ ኤፍሱን መግፋት አልችልም። ምንም ነገር ቢፈጠር ቤተሰብ አለ፣ እንደገና ደግሞ በመሀላችን የሚያገናኝን ነገር አለና ኤፍሱን መተው ለታምር የማልችለው ነገር ነው። ጽጌን መተው እችላለሁ እያልኳችሁ ሲሆን ግን ደግሞ ኤፍሱን ጋር ያለው ነገር ከባድ ነው። ተረዳችሁ? ኤፍሱን ጋር ያለው ነገር ላይ ይከብደኛል። ኤፍሱን ነገሮችን ተረድታ ችግር የለውም ልጃችን ማደግ ይችላል ምናምን አንተ ከጽጌ ጋር ብትሆን ችግር የለውም ብላ ከፈቀደች ደስ ይለኛል። ግን ደግሞ ኤፍሱን ትቺ ጽጌ ዛሬ ከጽጌ ጋር ደግሞ ማለት አልችልም። ምክንያቱም ጽጌም ደግሞ ትናንትና ላይ ነገሮችን ሁሉ እንደዚህ ነገሮች ውስጥ ለመግባት ምክንያት የሆነች ጽጌ ነች። ምክንያቱም የማልፈልገው ህይወት ላይ ከማልፈልገው ሰው ማለት የፍቅር ይዞ በቃ አፍቀሪያት ወድጃት ከእሷ ጋር ህይወት እንዲቀጥል ብዬ ከማስበው ልጅ አይደለም ያረገዘች እንዲገባችሁ አይደለም። በዛ ክፍተት ላይ ማንም ሰው መሀል ላይ በተጎዳበት ሰዓት ላይ ከጎና ያለው ሰው መጉዳት አይፈልግም። ጽጌ ነገሮችን እርግፍ አድርጋ ትታ እኔም በዛ በጓደኞች በምናምን ብቻ ባለው ነገር ላይ በጣም ነበር በቃ ዳሜጅ ያደረገች ጭንቅላት በጣም ነበር ልቤን የሰበረችው እና በዛ ሰዓት ላይ ነው ኤፍሱን የመጣችው። በዛ ሰዓት ኤፍሱን ላይ ተጠቅሜ ኤፍሱን አይበቃቸው ከጽጌ ጋር ልሆን ነው ማለት አልችልም። ይሄ እንደዚህ አይነት እንደ ሰው ልጅም ይሄ ነው ባ ነገር ልክ ነው ብዬ አላስብም። ለዛ ነው እኔ ጋር ያለው ነገር ይሄ ነው። አንድ የመጀመሪያ አማራጭ ሊሆን የሚገባው እኔ አሁን እንደ ሀሳብ መጀመሪያ ቀጥታ ኤፍሱን ወስደህ እመናት። አንተ እኛ አይመለከተንም፣ እመናት አትመናት ይሄ ያንተ ልብ ነው። ማመን ጥሩ ነው፣ ምክንያቱም የሚታመን ሰው ነው ሰውን የሚያምነው። ገባ? ስለዚህ ማመንህን ሳይሆን የምንቃወመው ሄደህ በስነ ስርዓት ማየት አለብህ፣ ልጅ እንዳለ እንደሌለ ማለት ነው። ገባ? ከዛ በኋላ ወደ ውሳኔ ትቀርባለህ እንጂ አሁን በዚህ አትቀጥል። እውነታውን ስነግርህ እንዲህ ሊሆን አይችልም፣ መወሰን አለብህ የምነግርህ ነገር ማለት ነው። ምክንያቱም ሁለት ሰው ነው እዚህ ጋር ህይወት ላይ ያለው፣ ሶስተኛ ሰው ደግሞ መጥቷል። አሁን ይሁንም አይሁንም ማለት ነው። ስለዚህ የመጀመሪያ ውሳኔና ስቴፕ አንደኛው ሊሆን የሚችለው አንድ ስቴፕ ሂድ። ከዛ በኋላ እኮ እየቀለሉልህ ይመጣሉ። ዋሽታ ከሆነ እንኳን ኢቭን ከእሷ የመራቂያ ድል ይሰፋል። እንዴት ዋሸችኝ የሚለው ነገር ውስጥ እንድትገባ ያደርጋል ያለው ነው። አንደኛው ምርጫ ያ ነው እንጂ እንተናጋ ሄድ አይደለም። እናንተ አሁን ያቺ ከኋላ መታ ስለሆነ እንተናጋ ሄድ ሴራ ሰርታ ነው፣ ስለዚህ ወደዛ ሄድ ነው የእናንተ ሀሳብ እና ብዙ አመት እንትን ስላላችሁ የሚል ነገር አንስታችኋል። ትክክል ተቀብያለሁ። እኔ ግን በሱ ቦታ ላይ ሲሆን ከባድ ነው መወሰኑ ነው ያልኩት። አለ አይደለ? እኔው መሀል ላይ ነኝ። በቃ የእሱን ስሜት ተጋርቼ ነው ያለሁት አሁን። አለ አይደለ? እኔም በቃ እንደወሰን አለ አይደለ? እናንተ ብትመክሩኝ ራሱ ብዬ አስባለሁ። ግን የእናንተ ምክር ምንድን ነው? ከስሜታዊነት ውጡና ተናገሩ ስል ምንድን ነው በቃ ከኋላውን ከዚህ በፊት የተናገርኩትን የተናገራችሁትና ከባድ ነው። ቀላል አይደለም። እንዲህ መጠቆም በጣም ቀላል ነው። እንትና ጋር ሄድ ምክራችሁ ማለት ነው። በጣም ቀላል ነገር ነው። ግን እዛው ቦታ ላይ ሆናችሁ ስትኖሩት ግን ይከብዳል ነው። ያ ነው የኔ ሀሳብ እንጂ እንትና ጌጅ ብዬ አልወስንም በፍጹም። ግን የእሱ ውሳኔ
ይከብዳል። ክብደቱን እኮ በደንብ እናውቀዋለን። ግን አንተ ገጠመህ እንበል። አንተ አሁን ይሄ ህይወት ገጠመህ ምን ነበር የምታደርገው? ራስን ሆነ ማለት ነው ዳኒ ማለት አንተ ብለህ ራስህን እኔ ዋን ላቭ ነኝ ይሄ ነገር ቢገጥመኝ ይሄን አደርጋለሁ እንድትለ ነው የምንፈልገው። ገባ እንጂ እኮ ልክ ነህ። አይከብድም እኮ አይደለም። ለዳኒ አሁን በጣም ትልቁና ከባዱ ጊዜ ነው። ከራሳችን አንጻር ነው ሁላችንም ሀሳብ የምንሰጠው። ሁላችንም በራሳችን ትክክል ነን ብለን ያመንን። ግን አንተ ዳኒ ብትሆን ምን ታደርጋለህ? ዳኒና ጽጌ ተጋብተዋል። በመጀመሪያ አሁን ያንቺ ሀሳብ እስቲ ንገሪኝ። በጣም ብዙ ስቴፕ ሄደዋል እነዚህ ልጆች። ምክንያቱም ከልጅነት ጀምሮ በቃ ንጹህና ጥልቅ ያለ ፍቅር አላቸው። ሊያለያይ የማይችል ፍቅር ልጅነት ይኸውልሽ፣ ከልጅነት እስከ እውቀት ምናምን እሱ የእነሱ ግንኙነት እንጂ ህጋዊ ነገር የለም አለ አይደለ? እቺ አሁን ከኋላ መጣች ከፊት መጣች አይደለም። የሚያስተሳስር ነገር ከተገኘ እውነት ሆኖ ከተረጋገጠ እኔ የምለው ነገር እንትን የምለው በቃ ሁለት ናቸው አለ አይደል? ሁለት ነፍስ ወዳለው ቢሄድ ብዬ አስባለሁ። እንደኔ ነው። እኔ ብሆን በዛ ቦታ ላይ አለ አይደል? አብሬ ኖሬ ያለው ብዙ አሳልፍ ያለው ትክክል። ነገር ግን ምንም ነገር አለ አይደል? ሁለት ሳንሆን ኖርማል በአንዳንድ ፍቅር ኖረን የዘለቀን መቼም ይገባሻል የምለውና ሁለት ነፍስ ካለው ጋር ነው የሚሄደው ብዬ አስባለሁ። ምንም ቢሆን በቃ ግልጹ ነው። ልንገርሽ፣ ይቅርታ አድርጊ። በግልጽ ስንነጋገር አንተ ከፍቅርህ ይልቅ ልጅ ስላረገዘች ብቻ ባታፈቅራትም ወደ እሷ ትሄዳለህ ማለት ነው። የምትወዳትን ወይም የምታፈቅራትን ሰው ህይወት ይኸውልሽ እንደፈለግሽው አይሆንም አለ አይደለ? ህይወት ይኸውልሽ አንድ ነገር እንገርሽ፣ እንዳፈቀርሽ በቃ ዘላለም እኮ ተዋደሽ እኮ ኖረሽ እኮ ህይወት በዛው እኮ አይቀጥልም እኮ አለ አይደለ? ብዙ አይነት እንሰማለን። ብዙ አይነት የእነ ዳኒ ብቻ ታሪክ አይደለም። በጣም ብዙ አይነት እንትኖች ይመጣሉ እና መቼም ላንቺ አልነግርሽም፣ ታውቂዋለሽ፣ ሌላም ቦታም ስትኖሪ ማለት ነው። እና አንዳንዴም ሳይፈለግ ያ ነገር ሊቆም ይችላል ብዬ እንትን የምለው ግን ይቅር አይደለም። ይሄ ነገር እውነት ከሆነ ነው የምልሽ እንጂ አብረው ኑረው ብዙ ነገር ቢያዩ እኔ ደስተኛ ነኝ ከነሱ በላይ። ግልጹን ነው የምነግርሽ። ብትመጣም እሷም ጽጌ ዋላፍ ታውቀኛለች። ግልጹን ነው የምነግርሽ፣ እየዋሹ አይደለም። እሱም ቢሆን ብዙ አመት 4 አመት በላይ አውቀዋለሁ። ግን እንደኔ እውነተኛ ፍቅርና በቃ ይለያያል ነው የምልሽ። ዓለም ላይ እዚህ ስትኖሪ ከባድ ነው። ዓለም ላይ በጣም የማትጠብቂው ነገር ነው የሚመጣው እና በዛ መንገድ ነው እንጂ አንቺ እንደፈለግሽው አይደለም። አላ ፈጣሪ ባለው ነገር ነው የሚሆነው እና ያንን ነው ማስበው። ዳኒ አንቺንም ያው አመሰግናለሁ ሳምሪ። ስለዚህ አሁን አንተ ሀሳብህን እንትን ለማለት ያክል ጠቅልለን እንድንረዳው ወይ ዳኒ እኛም ሀሳብን እንድንወስደው እኔ ወደ ኤፍሱ ነው የሚሄደው ወይ ደግሞ ያኔ አንተ የምታፈቅራትን ሰው ትተህ መስዋዕት ታደርጋለህ ለልጅ ስትል ማለት ነው። እሺ እዚህ ጋር ደግሞ አንድ ጥያቄ ላስቀምጥልህ ማለት ነው። ይሄን ምርጫ መረጥክ አንተ። ልጅ ያላትን ስትወድ ፍቅርህን አሳልፈን የሰጠኸው እውን እዛ ትዳር ውስጥ ሰላማዊ ህይወት ትኖራለህ? ያኔ ፍቅርህ እዛ አይልህም? የሚመጡ በመሰናክሎች አይኖሩም? ይሄን በመወሰንህ አመሰግናለሁ። እሺ አጠር አድርጌ ልመልስልሽ። በሱ ቦታ ሆኜም ያው እኔ እንደራሴ እንደኔ ሆኜ ሳስበው ይኸውልሽ በልጄ ምክንያት ገባሽ ሁሉን ነገር እችላለሁ ብዬ አስባለሁ። አለ አይደለ? ስጋሽ ነው ስጋዬ ነው በቃ አለቀ። እኔ ለእሷን ብቻ ሳይሆን ፍቅሩ ያገናኘናል። ልጅ ወደ ልጅ ሲሆን ይበልጥ ፍቅሩ የኔ ሀሳብ ነው። በጣም ይቅርታ እናንተ ሀሳብ ራሳችሁ ሀሳብ ነው። ግን አከብራለሁ፣ ሀሳባችሁን አከብራለሁ። ግን የኔን ሀሳብ ስለጠየቀች ነው እና የኔ የምለው በዛ ነው። ሊያገናኘን ይችላል። ልጅን ተሰጥ ብዙ ነገሮች አሉ። ወደ ይሄ አባባል ነው፣ አትችለውም ሲጀመር ማለት ነው። አባባል ነው። እኖረዋለሁ ነው የምልሽ። ወይ አንቺ ላትኖሩ ትችያለሽ። ገባሽ? አባባል አይደለም። የኔ ሀሳብ የኔ ምርጫ ነው። አለቀ። እሱም ያን ነገር ይወስን ነው። አሁን እኮ ዳኒ ይሄን ያርግ እያልኩ አይደለም፣ ግን በሱ ቦታ ብትሆን ስላለችኝ ነው ሳምሪ እና እንደዛ ነው ማደርገው። ከዛስ ፍቅርህን ጥለህ ሄደህ እንዴት ትሆናለህ ብላለችኝ ደግሞ መልሽላቸዋለሁ በዚህ መንገድ እና በጣም ጥሩ። ራስህን አረጋጋ። ምክንያቱም አንዳንዴ ህይወትን መምራት የምንችለው እኛ ራሳችን ጤነኛ ስንሆን ነው እና በጣም ጤናህን ሊጎዳ የሚችልን ነገር ብዙ ባታስተናግድ ጥሩ ነው። የራስን ጤንነት ብትጠብቅ እና በራስህ አእምሮ ተመርተህ ብትወስን ጥሩ ነው። እዚህ የሚሰጥ አስተያየት ጥሩ ሆኖ እያለ ነገር ግን
ጫና የሚያሳድርብህ ከሆነ ራስን ፕሮቴክት አድርግ ከምንም በላይ። ከዛ ቀጥለው ደግሞ ዋን ላብ ያለው በጣም ነው የምስማማበት። ምክንያቱም ወሳኙ አንተ ነህ። እኛ ይሄን አድርግ ያን አታድርግ ምን ማለት እንችላለን፣ ግን መወሰን አንችልም በአንተ ህይወት ላይ ገባ። ወሳኙ አንተ ነህ። ሰው በሰጠህ አስተያየት የምትሄድ ከሆነ ገደል ግባ ቢሉን ገደል ልትገባ ነው እንዴ? እንደዛ አታድርግና ራስን ቴኬር አድርግ። ከምንም በላይ የሚመጡትን ነገሮች ደግሞ በጸሎትና በመልካም አእምሮ ለመፍታት ሞክር እንጂ የሁሉንም ሰው አስተያየት ለማስተናገድ ብለህ ስትረስ ውስጥ እየገባህ ነው ያለው። ስትረስ ደግሞ መጥፎ ነው። በጣም ጤናን ያዛባል፣ ጤናን ይጎዳል። እና ሴት እህቶቼ ደግሞ አንድ ነገር ማወቅ ያለብን ሰው ያፈቀረውን ሁሉ የሚያገባ ቢሆን ኑሮ ጥሩ ነበረ። ህይወት አንዳንዴ ወዴት እንደምትመራችሁ አታውቁም። እግዚአብሔር ነው በእኛ ህይወት ላይ መወሰን የምንችለው። ምን አይነት ህይወት መኖር እንዳለብን አስቀድሞ የሚያውቀው እግዚአብሔር እንጂ እኛ አይደለንም። ስለዚህ እሱ እንዲወስን ፍቀዱለት። አይኖ ሁለቱ ረዥም ጊዜ ጓደኛሞች ሆነው የኖሩ ናቸው። ጥሩ ምኞታችሁን እየገለጻችሁ እንደሆነ አውቃለሁኝ፣ ግን ተጽዕኖ መፍጠር በሰው ላይ ጥሩ አይደለም፣ የጤና ችግር ያመጣልና እሱን ነገር አስቡበት ለማለት ነው። ወሳኙ አንተ ነህ፣ ግን